ውድ አድማጭ ተመልካቾቻችን እንደምንቆያችሁ፣ ባለፈው ቃል በገባሁት መሰረት ዛሬ ስለ ዩኤስ ዲቪ 2027 ይዤላችሁ ቀርብ ያለሁኝ። አብራችሁን ሁኑ። የ2027 ዲቪ ሎተሪ መስፈርቶች ከሌላ ጊዜ ለየት የሚያደርጋቸው ነገሮች ምንድናቸው የሚለውንም በውስጡ አካትቼ ይዤ መጥቻለሁኝ። መስፈርት 1 የተፈቀደላቸው አገራት፣ መስፈርት 2 ትክክለኛ ፎቶ አነሳስ፣ መስፈርት 3 የትምህርት ወይም ደግሞ የስራ ልምድ፣ መስፈርት 4 አስፈላጊ ሰነዶችን ማዘጋጀት፣ መስፈርት 5 የአንድ ዩኤስኤ ዶላር የኤሌክትሮኒክስ መመዝገቢያ ክፍያ። ይህን እንግዲህ አንድ በአንድ እናየዋለን ማለት ነው። መጀመሪያው መስፈርት ሲሄድ የተፈቀደላቸው ሀገራት እንግዲህ የዩኤስኤ መንግስት ማን ሀገራት በዲቪ ሎተሪ ላይ መግባት ይችላሉ የሚለውን ያወጣው መስፈርት መሰረት ያደረገው ላለፉት 5 ዓመታት ከ50 ሺህ ያነሰ ዜጎችን ወደ አሜሪካን የላኩ ሀገራት ናቸው እዚህ ካታጎሪ ውስጥ እንዲገቡ የፈቀዱት። በዛም መሰረት ብዙ አፍሪካ ሀገራት ሙሉ በሙሉ ማለት ይቻላል ከናይጄሪያ በስተቀር ሁሉም ተፈቅዶላቸዋል፣ ማመልከት ይችላሉ። ስለዚህ ኢትዮጵያውያንና ኤርትራውያን እኛም ከነዛ ውስጥ እንካተታለን ማለት ነው። ሁለተኛው መስፈርት ትክክለኛ ፎቶ አነሳስ ነው። እንግዲህ ፎቶ እስከዛሬ ድረስ ስንነሳ ስንልክ ነው የቆየ ነው። አሁንም እሱ ላይ በደንብ ትኩረት እናደርጋለን እያሉ ነው። የፎቶ የቪዛ ማመልከቻ ዋና ወሳኝ አካል እንደሆነ በድረገጻቸው ላይ ያወራሉ። ፎቶ ደግሞ ከለር ፎቶ መሆን አለበት። እስከ 6 ወር ወዲህ መሆን አለበት። ባክግራውንድ ይሆናል። በምነሳበት ሰዓት ላይ ፎቶ ፊታችን ፊት ለፊት ይሆናል። ጭንቅላታችን ከ22 ሚሊ ሜትር እስከ 35 ወይም ደግሞ ከአገጭ ግርጌ እስከ ራስ አናት ድረስ ያለውን የምስሉን አጠቃላይ ቁመት ከ50 እስከ 9% የሚሆነው መጠን ያለው ነው የሚሆነው። የፎቶ ሳይዝ ደግሞ 600 በ600 ፒክሰል ሲሆን የሚፈልጉት ፎርማት ደግሞ ጄፒጂ ነው የሚሆነው። የፋይሉ ሳይዝ ደግሞ ከ240 ኪሎ ባይት ያነሰ መሆን አለበት ነው የሚያስቀምጡት። እዛ ፎቶ ላይ አሁንም እየተነጋገርን ሌላ ደግሞ የገለልተኛ ፊት ወይም ደግሞ ገጽታ ነው የሚፈልጉት። ሳንስቅ ሳንኮሳተር ማለት ነው የሚፈልጉት ያለው። 2 አይኖቻችን ክፍት መሆን አለባቸው። አለባበስ በአዘቦት ጊዜ የምንለብሰውን በማንኛውም ጊዜ የምንለብሰውን ልብሶች ለብሰን መነሳት እንችላለን። ዩኒፎርም አይቻልም፣ አይፈቀድም ከሃይማኖታዊ አልባሳትና የራስ መሸፈኛ ውጭ ማለት ነው። ጆሮ ማዳመጫ፣ መነጽር፣ ኮፍያ ፎቶ ውስጥ ተቀባይነት የላቸውም። የጆሮ ማዳመጫ በበሽታ ምክንያት ወይም ደግሞ ለአይን የመነጽር በሕክምና ምክንያት ያ ማለት የማንበቢያ ማለት አይደለም። ሕክምና ከተደረገላቸው በኋላ ለተወሰነ ጊዜ የፀሐይ ብርሃን እንዳታዩ ተብሎ ሐኪም የሰጣችሁ ወረቀት ካለ እሱ ካለ ተቀባይነት እናደርጋለን ነው የሚለው። ሌላው ደግሞ የዶክሜንትን ስካን የተደረገን ዶክሜንት መጠቀሚያ ማለት ምንድነው? ከዚህ በፊት ለምሳሌ ከትምህርት መረጃ ላይ መንጃ ፍቃድ ላይ ከተለያዩ ዶክመንቶች ላይ እሱን ስካን አድርገን መውሰዳችን እሱ ተቀባይነት አይኖረውም፣ ጥራቱ ዝቅተኛ ጥራት ስለሆነ ማለት ነው። ሌላው በእጅ ስልካችን ወይም ደግሞ በሞባይል አንስተን የምንጠቀመው ያም ተቀባይነት የላቸውም ነው የሚሉት። እንግዲህ እነሱ በሰጡት አስተያየት ፎቶ ቤት ላይ መነሳት አሪፍ ነው የሚለውን ደግሞ እኛም ምክርን እለግሳለሁ ማለት ነው። መስፈርት 3 የትምህርት ወይም የስራ ልምድ። እንግዲህ በአዲሱ በ2027 የዲቪ ፕሮግራም መሰረት ዋነኛው የዲቪ አመልካች በአሜሪካ ሕግ ድንጋጌ መሰረት የሁለተኛ ደረጃ ትምህርት ያጠናቀቀ ወይም 2 ዓመት የትምህርትና ብቃት ያለው 2 ዓመት የስራ ልምድ እንዲኖረው ያስፈልጋል ማለት ነው። ዋና አመልካች ይህንን ማቅረብ መስፈርት ማሟላት አለበት። የትዳር አጋሮ እና ልጆች ግን ይሄን መስፈርት ማሟላት አይጠበቅባቸውም። ያ ማለት ምንድነው? ባል የሚሞላ ከሆነ መማር ያለበት ልምድ ሊኖረው የሚጠበቀው ባል ነው ማለት ነው። እንደ አሞላሉ ላይ ደግሞ ሚስት የምትሞላ ከሆነ ሚስት መማርና የስራ ልምድ ሊኖራት ይገባል ማለት ነው። ስለዚህ ከሙሉ ስር ያሉት ልጅና የትዳር አጋር አያስፈልግም ማለት ነው። የስራ ልምድን በተመለከተ እንግዲህ ባለፈው 5 ዓመታት ውስጥ የ2 ዓመት ብቁ የስራ ልምድ ሊኖራት ይገባል። በአሜሪካ የሰራተኛ መመሪያ መሰረት ቢያንስ 2 ዓመት የስራ ስልጠና ወይም ደግሞ የስራ ዞን 4 ወይም 5 ተብሎ የተሰየመ በተወሰነ የሙያ ዝግጅቶች ወይም ደግሞ ስፔሲፊክ ቮኬሽናል ፕሪፓሬሽን ደረጃ 7 ወይም ከዛ በላይ የሆኑ
መሆን ይጠበቅባቸዋል ማለት ነው። ሌላው መስፈርት አራት አስፈላጊ ሰነዶችን ማዘጋጀት እንደ ትምህርት፣ የስራ ልምድ ወረቀት፣ የታደሰ ፓስፖርት፣ የጋብቻ ወረቀት፣ የተለያዩ የልጆች ዶክሜንት። አሁን እዚህ ጋር ከሌላ ጊዜ ለየት የሚያደርገው ምንድነው? ባልና ሚስት አንድ ላይ አሁኑኑ ነው መሙላት ያለባቸው የሚለውን ሀሳብ በደንብ አጠንክረው እየገፉበት ስለሆነ በሚሞላበት ሰዓት ላይ ሁለቱም ተጋቢዎች ፓስፖርት ያስፈልጋቸዋል። አለን የሚሉ ሁሉንም ዶክሜንት ከስማቸው ጋር ከትውልድ ቀናቸው ጋር ተመሳሳይ መሆን መቻል አለበት፣ ማስተካከል አለባቸው። ያለበለዚያ የሆነ ስህተት ቢኖር በኋላ ላይ ዲቪው ከደረሰ በኋላ ለማስተካከል አስቸጋሪ ስለሚሆን ይሄን ከአሁኑ ማስተካከል ያስፈልጋል ማለት ነው። የመጨረሻው ደግሞ የአንድ የዩኤስኤ የመመዝገቢያ የኤሌክትሮኒክስ ክፍያን ይሆናል ማለት ነው። እንግዲህ ይሄ አዲስ የመጣ ነው። በዚህኛው በ2027 ላይ ለመጀመሪያ ጊዜ ነው ተግባራዊ የሚሆነው። ስለዚህ ሞልተነው ፎርሙን ሰሚት ከማድረጋችን በፊት ክፍያው መከፈል አለበት ማለት ነው። ይህን ይመስላል እንግዲህ ዛሬን ይዤላችሁ የቀረብኩት። በማንኛውም ነገር ላይ ዲቪ ሎተሪውን በተመለከተ እገዛ የምትፈልጉ ከሆነ $1 አከፋፈልም እርዳታ የምትፈልጉ ከሆነ እስቲ እኛ ማገዝ የምንችለውን ነገር እናያለን። ይደውሉልን፣ ስልካችን ባዮ ላይ አለ፣ ወይም ደግሞ ቢሮአችን በአካል መጥተው ማነጋገር ይችላሉ ማለት ነው። ለዛሬ ያዘጋጀሁት ይህን ይመስል ነበር። ሀሳብ አስተያየት ካሉት እንግዲህ ኮሜንት ላይ ያስቀምጡልን፣ አየዋለሁ። ይህን ደግሞ እዚህ ፕሮግራም ላይ ብትሰራ ብላችሁ የምታስቡት ካለ እሱንም ብትነግሩኝ እሱን ይዤላችሁ ቀርባለሁ። በሌላ ጊዜ እስክንገናኝ መልካም ጊዜ፣ መልካም ቆይታ። አመሰግናለሁ።